ስሙን ለሚጠሩ መታሰቢያውን ለሚያደርጉ እንደ መልካም ጓደኛ የሚሆንላቸው ከኃጢአት ተመልሰው ንስሐ የሚገቡበት እድሜን በምልጃው የሚያስጨምርላቸው ባረፉ ጊዜም በብርሃን ሰረገላ አሳፍሮ ባህረ እሳትን አሻግሮ ወደ ገነት የሚያስገባቸው ሴቶች ከጸነሱባት ጊዜ ጀምሮ እስከሚወልዱ ድረስ በማህፀን ያለውን ጽንስ ከዲያብሎስ ክፉ ሥራ እየጠበቀ የማይለያቸው በሚወልዱም ጊዜ መልኩን ጸልየው ድርሳኑን ታቅፈው ሲማጸኑት ጭንቃቸውን አቅልሎ በሰላም ልጅን የሚያስታቅፋቸው የሰው ልጆችን ቁስል ሊፈውስ የተሾመ አዛዝኤል የተባለውን ጋኔን በረቂቅ ሰንሰለት አስሮ ወደ ጥልቁ የጣለው የቅዱሳንን ጸሎት ከሚያሳርጉ ከከበሩ ከሰባቱ የመላእክት አለቆች አንዱ የሆነ የመላእክት አለቃ ቅዱስ ሩፋኤል ወር በገባ በ13 ወርሃዊ የመታሰቢያ በዓሉ ነው። ሩፋኤል ማለት እግዚአብሔር ሐኪም ነው ወይም እግዚአብሔር ፈዋሽ ነው ማለት ሲሆን የራጉኤልን ልጅ ሳራን ባሎቿን እየገደለ ከሚያሰቃያት ጋኔን ፈውሷታል። የጦቢትንም አይኖች አብርቶለታል። በግብጽ ሀገር በአሳ አንበሪ ላይ በስሙ የተሰራችውን ቤተክርስቲያንም አንበሪውን በጦር በመውጋት ከመፍረስ ታድጓታል። በዚች ቤተክርስቲያን ውስጥ የነበረውን ጽላትም ለወዳጁ ለአቡነ ዜና ማርቆስ ሰጥቷቸው በሀገራችን በኢትዮጵያ ይገኛል። ለእግዚአብሔር ምስጋና ይሁን። እኛንም የመላእክቱ ጥበቃውና ተራዳኢነቱ አይለየን፣ ይቆየን።